ሰላም ጤና ይስጥልኝ እኔ ተወዳጅ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ተተረፍ ይበል። ወዴት ጠፋሽ ለምትሉኝ አንዳንድ ነገር ልበላችሁ። ኢትዮጵያ ከመጣው ምን ላይ ነኝ፣ እንዴት ነው፣ ምን እየሰራው ነው የሚለውን እናንተም ከላው ላይ አንድ ሞራል ይሆናችኋል፣ ብርታት ይሆናችኋል እና በተለይ በአረብ ሀገር የሚሰሩ እህቶቼ ለእናንተ እስኪ እኔም እየሰራው ያለሁትን ነገር ሼር ባደርጋችሁ ትበረታቱበታላችሁ ብዬ ስለማስብ ነው። ብዙዋኖች ቤስሩልኝ ኦር የሆነ ነገር አድርጉልኝ እንደዚህ እንደዛ በሚል ብዙ ገንዘባቸውን የሚበሉ ሰዎች ልጆች ስላሉ እኔ እንዴት ነው እየሰራው ያለሁት፣ ገንዘቤን እንዴት ነው በምን አግባብ ነው እያወጣው ያለሁትን የሚለውን ላሳያችሁና ብርታት ይሆናችኋል ብዬ ነው። በቀጣዮች ቪዲዮዎች ደግሞ ይሄ መጨረሻ ላይ ይሄ ቤት ስንት ጨረሰ፣ ምን ያህል ጨረሰ የሚለውን ደግሞ በአግባቡ የምነግራችሁ ይሆናል ማለት ነው። እንግዲህ እንዴት እያያችሁት ነው? ያው ጅማሮ ጥሩ ላይ እንደሆነ አንቺ ሰርቪስ ናት፣ አንቺ ሰርቪስ ናት። እዛኛው ክላስ ደግሞ መግባት ስላልተመቸኝ ነው ሰርቪስ ነው እዛው ክላስ አያችሁ። ታውቃላችሁ አዲስ ቤት እየሰራችሁ ቶሎ ቶሎ መራመድ ምናምን አይቻልም። ድንጋይ ቢመታችሁስ ምናምን አለ አይደል? እንደዛ ነው። ወደ ዋናው ክፍል መተናል ትላላችሁ። ይሄ ሳሎናችን ይሄን ይመስላል። አያችሁ ይሄ ሳሎን ነው። እንግዲህ ሲያልቅ ደግሞ ውብ ሲሆን ይሄኛው ደግሞ ሌላ መኝታ ክፍል ነው፣ የልጆች መኝታ ክፍል ነው ትላላችሁ። ወደ ዋናው መኝታ ክፍል እንሄዳለን። ከኔ ጋር እስከ መጨረሻ ቆዩ። ያው እንግዲህ ያው ጅምር ላይ አይደል ያለው። እኔ መሰረቴን ጅምሩ ምናምን ሂደቱን ነው ፓርት 1 ፓርት 2 ምናምን እያልኩኝ አሳያችኋለሁ። ለእናንተ ብርታት ይሆናችኋል ብዬ አስባለሁ። ይሄኛው ደግሞ ሻወር ቤት ነው። ሻወር ሽንት ቤት ምናምን ራሱን የቻለ ማለት ነው ይሄኛው። ሲያልቅ ደግሞ መጨረሻው ምን ላይ ደረሰ የሚለው ማሳያችሁ ይላል። እኔ ተወዳጆች እስከ መጨረሻው ከኔ ጋር ተቆያላችሁ ማለት ነው። እኔ ኢትዮጵያ የመጣሁበት ቁም ነገር ነው። ይሄንን ቁም ነገር ደግሞ ተሳክቶልኝ እንደምመለስ ተስፋ አደርጋለሁኝ። እዚህ ጋር ደግሞ አነስ ያለች ክላስ ናት። እንቺ የላውንደሪ ናት። ኦኬ እና አይታችኋል። ይሄንን ካሳየኋችሁ ደግሞ እስኪ አንዳንድ ነገር ልበላችሁ ብዬ ነው። የኔ ተወዳጆች ብዙዎቻችን ቤት ስንሰራ ቤት መስራት ይሄን ያህል ቀላል ነው እያልኩ አይደለም፣ ከባድም አይደለም ቤት መስራት ማለት። ቤት መስራት ካሰብንበት ቀላል ነው። የአመታት ልፋታችን ለአመታት የደከምንበት ነገር ለቁም ነገር ማዋል እንዴት ነው ደስታን ይሰጣል። አስበንበት ነው ከኢትዮጵያ ውስጥ ስንወጣ ወይኔ ቤት ቢኖረኝ ወይ የሆነ ነገር ቢኖረኝ ወይ ለቤተሰቦቼ የሆነ ነገር ቀይሬ ምናምን ብለን ነው እና ከንትን የምንወጣው ማለት ነው፣ ከሀገር የምንወጣው። ግን ያንን ነገሮች ብዙዎቻችን እንዘነጋና ብዙዎቻችን እንደዚህ እያወራዋችሁ እያስጎበኛዋችሁ ማለት ነው። ብዙዎቻችን እንዘነጋውና ላልሆነ ነገር አልባሌ ቦታ ገንዘባችንን እናውላለንና በተለይ አደራ የምላችሁ የኔ ተወዳጆች የእውነት አደራ የምላችሁ ገንዘባችሁን አፍቅሬ ያለው በሚል ምክንያት ደውንድ አትላኩ። ቤት መስራት ከፈለጋችሁ ቤተሰብ አለ። ከቤተሰብ ውስጥ መቼም አንድ የተባረከ ሰው አይጠፋም። ራሳችሁ መታችሁ ነገሮቻችሁ መስመር ታስይዙና ፊኒሺንጋችሁን አንድ የተባረከ ሰው ከቤት ውስጥ አይጠፋም። ላንቺ መልካም የሚያስብ ሰው አይጠፋምና ያ ሰው ሊያስጨርስልሽ ይችላል። እሱ ካልሆነ ግን ራካችሁ የእውነት ነው። ብዙዎቻችሁ ፍቅረኛዬ ቤት ይሰራልኛል ብላችሁ ገንዘብ ልካችሁ እሱ ደግሞ ሰርቶም ሌላ አግብቶበት ልጅ ወልዶ የሚጠብቃችሁ መቼም እዚህ ሚዲያ ላይ ብዙ ነገር ነው የምናየውና
አግብቶ ወልዶበት ልጆች ኖሮት አንድ ልጅም ሳይሆን ልጆች ኖሮት የሚጠብቃችሁ አለ። ልምጣ ስትሉ ትንሽ ስሪ ይሄን ቢኖረን ያን ቢኖረን አሁን ቤት ሰርቻለሁ ብሎ ካለሽ በኋላ ፌክ ፎቶ ካሳየሽ በኋላ ከወራት ኦር ከሆነ ጊዜ በኋላ ለመጣ ነው ስትይ አንቺ አይ ትንሽ ቆይ መስሪያ ገንዘብ ይኖረን ሱቅ ነገር ይኖረን እንጂ የሆነን እንደዚህ ይኖረን እንጂ እያለ ሰበብ በአስባቡ አንቺ እዚህ እንድትዘገይ በሰው አገር በአረብ አገር እንድትዘገይ የሚያደርጉ ወንዶች ብዙ አሉና ያንን ነገር ደግሞ ከማድረግሽ በፊት ያን ገንዘብ ልከሽ እንደዛ ከመሆንሽ በፊት ለምን ለራስሽ መተሽ ለመላክ አትሞክሪም? ለራስሽ ከምትልኪ አንቺ በምትመጭበት ሰዓት ገንዘብሽን ልከሽ ቤትሽ ለምን አይሰራልሽም? አሁን እኔ ከመጣው ቀናቶች ነው እግዚአብሔር ይመስገን ቤቱ እየሄደ ነው። ግን መጨረሻውን ደግሞ የምታዩት ይሆናል። በመጨረሻ ምን ያህል ጨረሰ ይሄ ቤት ምን ያህል ፈጀ እናንተ ብትመጡ በእንደዚህ አይነት ሁኔታ በዚህ ያህል ገንዘብ መጨረስ ትችላላችሁ የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ኦሬዲ ጥሩ ላይ እየሄደ ነው እግዚአብሔር ይመስገን። ከቤት ውስጥ አንድ የተባረከ ሰው እግዚአብሔር ከሰጣችሁ እኔ ሁሉ ጊዜ በቪዲዮም ሆነ በምን እግዚአብሔር የተባረከ ሰው ይስጣችሁ ነው የሚለው። ምክንያቱም ሰው ከሌላችሁ እናንተ እዛ የምትሰሩት ገንዘብ ድካም ልፋት ነው የሚሆነው። ምክንያቱም እናንተ የፈቀደ ነገር ብትሰሩ ብታጠራቅሙ 2 ወር ነው እረፍት የሚሰጣችሁ አይደለም። ለአመታት 4 አመት ማጠራቅሙት 6 አመት አጠራቅሙ ገንዘብ እናንተ ቤት ለመስራት ስታስቡ ወደዚህ ሀገር ብትመጡ ምንም ከ2 ወር በላይ ኮንትራት ቤት በተለይ ስትኖሩ ከ2 ወር በላይ ፍቃድ አይሰጡም። ደግሞ ቤት በዛችሁ 2 ወር ውስጥ ሰርታችሁ መጨረስ አትችሉም። በተለይ ደግሞ ወደ ክፍለ ሀገር በእንጨት የሚሰራ ቤት በዛን ያክል ጊዜ አይቆይም። ስለዚህ እግዚአብሔር የተባረከ ሰው ለናንተ የሚያስብ ሰው እግዚአብሔር ብቻ ሰው የሆነ ሰው ይስጣችሁ። እንደዚህ ስል የትዳር አጋር ምናምን እያልኩ አይደለም። ከቤተሰባችሁ ውስጥ ብቻ አንድ ሰው የተባረከ ሰው ይስጣችሁ። እኔ በህይወቴ የተባረከ ሰው ስለሰጠኝ ነው ይሄ ሁሉ ነገር እየሆነልኝ ያለው። እግዚአብሔር ሰው ስለሰጠኝ ነው። መልካም እህት ስላለችኝ የምታስብልኝ የምትጨነቅልኝ እንደ እናት ሆና ብዙ ነገር የምታደርግልኝ ስላለችኝ ነው። እኔ በሆነ ነገር ማድረግ በፈለኩ ቁጥር ብመጣ እዚህ ግን ገንዘቤን አጠራቅሜ እኔ ብመጣም ያንን ገንዘብ ወደ ፋይዳ የሆነ ነገር ጥቅም እንዲኖረው ገንዘብ ብቻ ሆኖ እንዳይቀር የኔ ድካም ደግሞ ድካም ብቻ ልፋት ብቻ ሆኖ እንዳይቀር የምታደርግልኝ መልካም ሴት ስላለች መልካም እህት ስላለች በሰው እግዚአብሔር ስለባረከኝ ነው። እና ገንዘብ ብቻውን በእጅሽ ላይ ይዘሽ መምጣቱ ብቻ ጥቅም ያለው ስትኖሪ ገንዘብሽን ማጠራቀሙ መልካም ነው። እዚህ መተሽ ደግሞ በራስሽ መሰረት ጥለሽ እዚያም መሰረት ደግሞ ፊኒሺንግ የሚያስጨርስልሽ ሰው እግዚአብሔር የተባረከ ሰው ይስጣችሁ ብያለሁኝ። እና መጨረሻሽ ይመር በሉኝ፣ መጨረሻው ይመር በሉኝ፣ መርቁልኝ፣ አበረታቱኝ። በዚሁ ማለት ነው አበረታቱኝ። እወዳችኋለሁ የኔ ተወዳጅ ቤተሰቦች፣ ክበሩልኝ። ሁላችሁም ደግሞ መታችሁ እንደዚህ የሰራችሁትን ስራ ለመልካም ፍሬ ለመልካም ነገር የምትጠቀሙበት ያደርግላችሁ። ጉልበታችሁን እግዚአብሔር ይባርክላችሁ። እናንተም ደግሞ የድካማችሁ ውጤት አይታችሁ የምታመሰግኑበት ፈጣሪያችሁን የምታመሰግኑበት እፎይ ብላችሁ የምትኖሩበት ቤት ይስጣችሁ እላችኋለሁ። አሜን በሉ። ደግሞ በኮሜንት ማለት ነው አሜን በሉ። እሺ የኔ ተወዳጆች አሜን በሉ። እኔም ይሄ ቤት አልቆ ፎይ ብዬ እግዚአብሔርን አመስግኜ እህቴንም አመስግኜ የምኖርበት ቤት ያድርግልኝ። ሰላማችሁ ይብዛ። በሌላ ቪዲዮ ሌላ ላይ ምን ላይ ደረስኩ የሚለውን እናሳያችሁ ይሆናል። ሰላማችሁ ብዝት ይበልልኝ። ባይ ባይ።